በዛሬው ቪዲዮ የምንመለከተው በተለያየ አጋጣሚ ደብዛቸው ጠፍቶ የነበሩ ሰዎች እንደ አጋጣሚ ሆኖ በተቀረጹ ተንቀሳቃሽ ምስሎች የተገኙበትን እጅግ አስደናቂ ታሪክ አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑ እየጋበዝኩ ወደ ቪዲዮ ልውሰዳችሁ። በሜይ 8 2021 እንደ ፈረንጆቹ አቆጣጠር ሞል ፓርሌስ እየተባለች የምትጠራ አንዲት ሴት በቤልሞንት ሚቺጋን ውስጥ በሚገኘው ሮግ ወንዝ አቅራቢያ በሚገኘው የዋና መንገድ ላይ ከሁለት ጓደኞቿ ጋር በመሆን ወደ ቤት ለመመለስ በሚል መኪናን በማሽከርከር ላይ ነበረች። ታዲያ ወደ ቤታቸው በመመለስ ላይ የነበሩት እነዚህ ጓደኛሞች በመንገዳቸው ላይ በተመለከቱት አስደንጋጭ ነገር ተደናግጠው ይቀራሉ። ከምሽቱ 2:30 አካባቢ ሮግ ሃሎ እየተባለ ከሚጠራው ወንዝ ላይ እየተንቀሳቀሰ ያለ ሰው እንዳለ ትናገራለች። ይህ በመኪና ውስጥ ለነበሩት 3 ሴቶች እጅጉኑ አስፈሪ የሆነ አጋጣሚ ሊሆን እንደሚችል መገመት አይከብድም። ከተወሰነ ክርክር በኋላ ታዲያ እነዚህ ሴቶች መኪናውን አዙሮ መመለስ እንዳለባቸው ይወስናሉ። ታዲያ በመመለስ ላይ ሳሉ ያጋጠማቸው ይህ ነበር። Stop. No, I'm not. No. Hell no. What the Oh. They were soaked. የተመለከቱትን በአግባቡ ለመረዳት ቢከብድም አንዲት ሴት ፊቷን ወደ ወንዙ አዙራ ያለች ሲሆን በእንብርክክ ያለችም ይመስላል። እናም እያለቀሰች ሲሆን ራሷን ከአስፓልቱ ጋር እያጋጨች እንደሆነ ይታያል። ለእርዳታ እጆቿን ስታወዛውዝ ተስተውሏል። ሞል ፓርሌዝ የተባለችው እንስት ታዲያ ይህንን አጋጣሚ በስልኳ ቀርጸው ስለነበር በቲክቶክ ላይ ተለቀዋለች። ብዙም ሳይቆይ ብዙዎች ጋር የደረሰው ቪዲዮ ታዲያ ብዙ ሀሳቦች ሲሰጡበት ባለበት ይህች እንስት ሌላ ቪዲዮን ትለቃለች። በዚህኛው ቪዲዮ ላይ እንደተናገረችው በጊዜው መኪናውን አዙሮ በመመለስና ወደ ቦታው በተደጋጋሚ በማሽከርከር የልጅቷን ደህንነት ለማረጋገጥ እንደሞከሩና ወደ ፖሊስም ደውለው እርዳታ እንደጠየቁ ታሳውቃለች። ምንም እንኳን ወደ ቦታው በመመለስ ልጅቷን የተመለከቷት ቢሆንም አንዳቸውም ቢሆኑ ግን ለእርዳታ አልተጠጓትም ነበር። ፖሊስ ቦታው ላይ በጊዜ ደርሶ ልጅቷን የወሰዳት ሲሆን በአቅራቢያው ከሚገኝ ሆስፒታል በመውሰድ ሕክምና እንድታገኝ ተደርጓል። ጉዳዩ የተጣራ በሚመጣበት ጊዜ ታዲያ ልጅቷ በተቃራኒ አቅጣጫ በኩል ወደ ወንዙ እንደወደቀችና ወደ ዋናው መንገድ በመዋኘት ለመውጣት በመቻሏ እርዳታን መጠየቅ እንደጀመረች ታወቀ። ሕክምና ከተደረገላት በኋላ በምትጠየቅበት ጊዜ እንደተናገረችው ልጅቷ ከተገኘችበት ቦታ 60 ማይል ርቀት ላይ ካለ ካላማንዙ እየተባለ ከሚጠራ መንደር እንደሆነች ተናገረች። ሆኖም ግን እንዴት ከዚያ ቦታ ወደዚህ ተገኝታ ወደ ወንዙ ልትወድቅ እንደቻለች ለማወቅ አልተቻለም። ለማረጋገጥ እንደተቻለውም ልጅቷ ከፍተኛ የሆነ የአእምሮ ጤና ችግር ያጋጠማት በመሆኑ በአጠቃላይ ምንም አጋጥሟት እንደነበር በእርግጠኝነት መናገር የማትችል ነበረች። ያጋጠማት የጤና ችግር ባለሙያዎች ፊውግ ስቴት እየተባለ የሚጠራ ሲሆን የዚህ ህመም ተጠቂዎች በድንገት ሙሉ በሙሉ የማስታወስ ችሎታቸው የሚያጡ ሲሆን እንደ አዲስ ሰው ራሳቸውን እንደሚመለከቱ ይነገራል። በዚህም የተነሳ ካሉበት ተነስተው ብዙ ርቀት ሊጓዙ እንደሚችሉና የተለያዩ ነገሮችን ሊያደርጉ እንደሚችሉ ይታወቃል። ከፍተኛ በሆነ ጭንቀትና በአእምሮ ጠባሳ ምክንያት ይህ የአእምሮ ችግር ሊነሳ የሚችል ሲሆን በዚህ ችግር የተያዘ ሰው ወደ ራሱ ሲመለስ ምንም አይነት ነገርን አያስታውስም። ይህ የአእምሮ ችግር ብዛም የሚስተዋል ባይሆንም ምልክቶች እንደሚያሳዩት ከሆነ ይህች ከካላማዙ የመጣችው አስገራሚ ሴት ያጋጠማት ይህ እንደሆነ ነው። ለዚህም ማረጋገጫ ሊሆን የቻለው መርማሪዎች የዚህችን ሴት መኪና ከአንድ መንገድ ዳር ቆሞ ለማግኘት በመቻላቸው ነበር። ከቤቷ በመኪና በመነሳት ከመንገድ ዳር በማቆም በእግሯ መንገዱን እንደቀጠለች፣ ነገር ግን ምን እየተካሄደ እንዳለ በፍጹም የማታውቅ እንደነበር ለማረጋገጥም ተቻለ። በመጀመሪያ የዚህችን ሴት ቪዲዮ ያጋራችው ሞል እየተባለች የምትጠራው ሴት ታዲያ ተጨማሪ መልሶችን ለማግኘት በማሰብ ቪዲዮዎቹን በተለያዩ ሶሻል ሚዲያዎች ላይ ታጋራቸዋለች። የጠበቀችውን መልስ ማግኘት ያልቻለች ቢሆንም ከተሰጧት ምላሾች መሃል አንድ ሰው በዚያኑ ዕለት አንዲት ሴት አግኝቶ እንደነበርና እርዳታን የምትፈልግ ከሆነ በሚጠይቅበት ጊዜ ጥያቄን የሚያጭር ነገር በማስተዋሉ ለፖሊስ ደውሎ እንዳሳወቀ ይናገራል። ሌላው የአካባቢው ሰውም እንዲሁ አንዲት ሴት ወደ ጎረቤቱ ቤት የተራመደች 3 ጊዜ ሄሎ ካለች በኋላ ምንም ሳትል በራሷ መንገዷን ስትቀጥል እንደተመለከተ ተናገረ። እንደዚህ ያሉና ተመሳሳይ መልሶች የአእምሮ ችግር አጋጥሟት እንደሆነ ማረጋገጫ ለመሆን የቻሉ ቢሆንም የዚህችን ሴት ማንነት ግን ምላሽ ለማግኘት ያልቻለ ጥያቄ ነበር። ሞል ወደ ፖሊስ ጣቢያና ወደ ሆስፒታሉ በማቅናት ጥያቄዎችን የጠየቀች ቢሆንም የልጅቷን ትክክለኛ ስም ፖሊሶች ለመስጠት ፈቃደኛ አልነበሩም። የተለያዩ ሰዎች አደረግነው ባሉት ምርመራ እንዳሳወቁት በዚህ ውስጥን በሚረብሽ መልኩ በቪዲዮ ላይ የታየችው ሴት ሜይ ጆይ የተባለች የ28 ዓመት ወጣት እንደሆነችና በሜይ 6 2021 ከካላማዙ መንደር ጠፍታ እንደነበር ይናገራሉ። እናም ጠፋች ከተባለበት ቀን በፊት ለጓደኞቿ በኦንላይን የተዋወቀችው ሰው የተከታተላት እንደነበር ተናግራለች ይላሉ። ሆኖም ግን ለህዝብ ይፋ የተረጋገጠ ነገር የለም። እናም ይህች ሴት በተቀረጸው አስፈሪ ቪዲዮ ላይ በታየው መልኩ መገኘቷ ብዙዎች ወደ ራሳቸው ዞር ብለው እንዲመለከቱና ጥንቃቄ እንዲያደርጉ ማስተማሪያ ሆናለች። እንደ ፈረንጆቹ አቆጣጠር ኦገስት 3 2013 ዓ.ም የ40 ዓመቱ ጄምስ ዳጊዮ
ክርስቲና ሄንደርሰን የተባለችውን እንስት ከነ ሁለት ልጆቿ ወደ እርሱ ቤት መጥተው እንዲጎበኙትና እንዲዝናኑ በሚል ግብዣን ያቀርብላቸዋል። የክርስቲና ልጆች አንደኛው የ8 ዓመት ታዳጊ ኢታን የተባለ ሲሆን የ16 ዓመቷ ታዳጊ ደግሞ ሃና ትባላለች። ግብዣውን በጄምስ መኖሪያ ቤት ሲሆን በኤልቮርድ ካሊፎርኒያ ውስጥ ነበር። ጄምስ እንደገለጸው ግብዣው እርሱ ወደ ቴክሳስ ሊሄድ በመሆኑ የመልካም ምኞት ግብዣ ነበር። ጄምስ ከክርስቲናና ከባለቤቷ ጋር ለብዙ ጊዜያት የቆየ ጓደኝነት የነበረው ሲሆን ለልጆቹም እንዲሁ እንዳጎት የሆነ ሰው ነበር። የክርስቲና ባለቤት በስራ ጉዳይ ከከተማ ውጪ ስለነበር ጄምስ ቤተሰቡን የመጠበቅ ኃላፊነት ወድቆበት ነበር። ታዲያ እንደ ማንኛውም ኖርማል ግብዣ የነበረው ጉብኝት በድንገት ወደ አስፈሪ አጋጣሚ ይቀየራል። በኦገስት 4 ክርስቲና ቤተሰቦች ከክርስቲናም ሆነ ከልጆቹ ሙሉ ቀን ምንም አይነት ነገር እንዳልሰሙ ይናገራሉ። የክርስቲና ወላጆች በዚያ ቀን ቤተሰቡ ወደ ጄምስ ቤት ተጋብዞ እንደሄዱ ለፖሊስ ያሳወቁ ሲሆን መርማሪዎች ወደ ጄምስ ቤት ሲሄዱ ቤቱ በእሳት ተያይዞ ያገኙታል። የእሳት ተቆጣጣሪዎች በቦታው ደርሰው እሳቱን ለመቆጣጠር የቻሉ የነበረ ቢሆንም ዘግይተው የነበረ በመሆኑ ቤቱን ከውድመት ለመከላከል አልቻሉም። በተቃጠለው ቤት ውስጥ አስክሬኖች የተገኙ ሲሆን ክርስቲናና የ8 ዓመቱ ኢታን እንዲሁም የቤታቸው ውሻ ሙሉ በሙሉ በእሳቱ ተቃጥለው ሕይወታቸው አልፎ ተገኙ። የደረሰባቸው ጉዳት ግን በእሳት ብቻ እንዳልነበር በምርመራ ተረጋገጠ። ክርስቲና እጆቿና አንገቷ እንዲሁም እግሮቿ በገመድ ታስረው የነበረ ሲሆን 11 የሚሆኑ ከባድ ድብደባዎች ጭንቅላቷ ላይ ያረፉ ሲሆን አንገቷም ታርዶ እንደነበር ታወቀ። የ8 ዓመቱ ታዳጊም እንዲሁ ከፍተኛ ድብደባ ደርሶበት እንደነበር ለማረጋገጥ የተቻለ ቢሆንም ጄምስ ሆነ ሃና ግን በቤት ውስጥም ሆነ በአካባቢው ሊገኙ አልቻሉም። መርማሪዎች ለዚህ ግድያ ቀዳሚውን ተጠርጣሪ ጄምስ ሊሆን እንደሚችልና ሃናንም አግቶ እንደወሰዳት በግምት ደረጃ ደረሱበት። መርማሪ ፖሊሶቹ ከዚህ በመነሳት በጄምስና በሃና ላይ ስር ነቀል የሆነ አሰሳን ያደርጉ ጀመር። በዚህ ጊዜ ታዲያ በመንገድ ላይ ካሜራ ፓይን ቫሊ በተባለው አካባቢ ከምሽቱ 10 ሰዓት አካባቢ ጄምስ ሲያሽከረክር እንደነበረ ደረሱበት። ከዚህ ቪዲዮ በመነሳት መላው የፓሲፊክ ኮስትን ከብሪቲሽ ኮሎምቢያ አንስቶ እስከ ባጃ ካሊፎርኒያ ድረስ ከፍተኛ የሆነ አሰሳን ያደርጋሉ። ሆኖም ግን ምንም እንኳን ከፍተኛ የሰው ኃይል ተመድቦ የተደረገው አሰሳ ፍሬ አልባ ሆኖ ተገኘ። ቀናትም በሄዱ ቁጥር ታግታ ሊሆን ይችላል የተባለችውን ሃና በህይወት የማግኘት እቅዳቸው እየተመናመነ መጣ። ከ3 ቀናት በኋላም 2 ፈረስ ጋላቢዎች በካስካዳ ኢዳሆ በተባለው ጫካ ውስጥ በመዘዋወር ላይ ሳሉ አንድ ወንድና አንዲት ታዳጊ ሴት እንዳዩ ለፖሊሶች ያመለክታሉ። የአፋልጉኝ ማስታወቂያውን ተመልክተው እንደነበርና እነሱ ሊሆኑ እንደሚችሉም አሳውቀዋል። በአካባቢው በተደረገው ከፍተኛ ፍለጋም የጄምስ መኪና ታርጋው ተፈቶ ከቆመበት ይገኛል። ከቀናት በኋላም ጄምስ ተደብቆበት የነበረውን ካምፕ በጫካ ውስጥ ያገኙት። ይህን ጊዜ ታዲያ ሙሉ ጫካው ቪዲዮ በሚቀዳጀት ከላይ እንዲታሰስ የተደረገ ሲሆን ቪዲዮ አስገራሚ ነገርን ይዞ መጣ። ቪዲዮ ላይ ታግታለች የተባለችው ሃና ትታያለች። ኤፍቢአይ በጉዳዩ ላይ በመግባት ልጅቷን የማዳን ስራን ተያያዘው። ጄምስ ከሃና በቅርበት ሆኖ ሲከታተላት የነበረ በመሆኑ ኤፍቢአይ አካላት ጥቃት እንዲፈጽሙ ከባድ ያደረገባቸው። ከደቂቃዎች በኋላ ጄምስ ለእሳት የሚሆን እንጨት ለመሰብሰብ ሃናን ትቷት ሲሄድ ሃናም ከርቀት የእርዳታ ሄሊኮፕተር በመመልከቷ ለእርዳታ እጆቿን ስታወዛ ውስጥ ትታያለች። በፍጥነት ሃናን ለማዳን የተቻለ ሲሆን እንደተያዘ የተረዳው ጄምስ መሳሪያ አውጥቶ የፖሊስ አባል ያቆሰለ ሲሆን በምላሹ በተተኮሰበት ጥይት 6 ጊዜ ጭንቅላቱን እንዲሁም የተለያዩ ቦታዎች ላይ ተመቶ ህይወቱ አለፈ። ሃና ላይ ምንም አይነት ጉዳት ያልደረሰ ቢሆንም ያጋጠማት ነገር በእሷ እድሜ ላለ ታዳጊ ከባድ ሊሆን እንደሚችል መገመት አይከብድም። ሃና አሁን 27 ዓመቷ ሲሆን የአንድ ልጅ እናት ሆናለች። በዚያ ቀን ታዲያ ጄምስ ለምን የግድያ ወንጀሉ እንደፈጸመ የሚታወቅ ነገር የለም።